በተደጋጋሚ ቃል ገብታልኝ ነበር። ነገር ግን ቃሉን ስላልጠበቀችልኝ በዚያን ጊዜም እኔም ሰው ነኝና እንደዚህ አይነት ህይወት መኖር አልችልም፣ ነገ ቤተሰብ ጠርቼ እንለያያለን አልኳት። ከዛ በሩን ለመክፈት ወደ በሩ ጋር ደረስኩ። እንደዛ ነው እንዴ ይስፋልክ ብላ ከፎቅ ላይ ዘለለች። በሞዴል ቀነኒ አዱኛ ሞት ተጠርጥሮ ክስ የተመሰረተበትና በኋላም በዋስትና የወጣው ድምፃዊ አንዱዓለም ጎሳ ሽማግሌዎች በመላክ ከቀነኒ አዱኛ ቤተሰብ ጋር ለመታረቅ ያደረገው ጥረት መደናቀፉ ተሰምቷል። ለዚህም ደግሞ የቀነኒ አዱኛ ቤተሰብ ከሽማግሌዎቹ ጋር ያልተግባቡበት ነጥብ በመኖሩ ነው ተብሏል። የቀነኒ አዱኛ አባት አቶ አዱኛ ዋቆ በዚህ ጉዳይ ላይ በሰጡት ምላሽ አባገዳዎቹ የሚሉት ደም በእጃችን አለ፣ ነገር ግን አልገደልኩም ነው በማለት የመጡበት መንገድ ትክክል እንዳልሆነ በመረዳታችን ነው ብለዋል። ታዲያ ልጄን ማን ገደላት የሚሉት አዱኛ ዋቆ ታዲያ የገደለ ሳይታወቅ እንዴት ካሳ ወይም ጉማ እንበላለን በማለት ቤተሰቡ ጥያቄውን ውድቅ ማድረጉን ነው የተናገሩት። በጉዳዩ ላይ ስሙ እየተነሳ የሚገኘው ድምፃዊ አንዱዓለም ጎሳ በኦሮምኛ በቪዲዮ የተቀረጸ መልእክቱን አስተላልፏል። የቪዲዮ መልእክት ወደ አማርኛ ቃል በቃል ተርጉመነዋል። እንድትከታተሉት እንጋብዛለን። እንዴት ናችሁ? እኔ አንዱዓለም ጎሳ ነኝ። ዛሬ በእናንተ ፊት ቀርቤ በዚህ ሰሞን በሚዲያ ላይ እየተንቀሳቀሰ ያለውን ጉዳይ ሶሻል ሚዲያ ላይ እየተንቀሳቀሰ ያለው ይህንን ጉዳይ ግልጽ ላደርግላችሁ መጥቻለሁ። እኔና ቀኖ ቆንጆ የፍቅር ግንኙነት አለን። ነገር ግን ጭንቀት ነበረባት። ጭንቀቱ ቤት ከመዋል ይሆናል ብዬ አብረን እንድንሰራ የኢንተርቴይንመንት ስራ ከፍዬ ሰጥቻት ነበር። ይህንን ካደረኩ በኋላ ራስን የማጥፋት ሙከራ ማድረጓን ቀጥላለች። ነገሩ ከአቅሜ በላይ ስለሆነ ለአባቷ አስደውዬ ይህ አጋጥሞናል፣ ይሄ ችግር ደርሶብኛል፣ መኖር አልቻልኩም አለችው። እኔም ተቀብዬ እንድትጨነቂ አይደለም፣ ነገር ግን ከቀን ወደ ቀን እየከሳች ነው፣ መፈታት አለበት ነገሩ ብያለሁ። ለማንም ጠርቼው ይህንን ነገር ፍቱላት ብዬ ተሰብሰቡ ብዬ አውርቼዋለሁ። ሆኖም መልስ የሰጠም ሆነ ተገናኝቶ የመከረ በጉዳዩ ላይ ስለሷም የጠየቀኝ የለም። የቀነኒ ወንድም ሊበንም ደግሞ አይቷል ሁኔታውን፣ ጭንቀት ውስጥ እንዳለች ማለት ነው። አንድ ቀን ብቻዋን እንድትውል አድርጎ አንድ ቀን ደግሞ ከኔ ጋር እንድትውል አድርጎ ሁኔታዋን ውለዋን አይተዋል። የሚያተርፈን ፈጣሪ ነው። ነገር ግን ይህን ነገር እያየክ ዝም አትበል፣ ራስን የማጥፋት ሙከራ በተደጋጋሚ ታደርጋለች ብሎኛል። ድምፃዊ አንዱዓለም ጎሳ ስለ ፍቅረኛው ቀነኒ አዱኛ በተደጋጋሚ ራስን ለማጥፋት የመሞከሯን ሁኔታም እንዲህ ሲል ተናግሯል። በተለይ ህይወቷ ባለፈበት ቀን የተፈጠረውን ነገር እንዲህ ነበር ያስረዳው። የልደቷን ፎቶ የተነሳችበት ቦታ የወሰድኳት እኔ ነኝ። ከዛ ስወጣ ሰዎችን ለማግኘት ሄድኩ። እሷ በጊዜ ልግባ ብላ ነው የተለያየ ነው። ማታ ጥሩ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበር። ድንገት ስለ ውሎዋ ስጠይቃት እኔን የማመን ችግር አለብህ በማለት ከምንተኛበት ተነስታ ሄደች። ስትቆይብኝ ተጠራጥሬ ሄድኩ። ሌሎች ክላሶች ውስጥ የለችም። ቼክ ሳደርግ ኪችኑ ዝግ ነው። አበባ ነገር ላይ ቆሜ ሳያት የልብስ ማጠቢያ ማሽኑን ተደግፋ ላርጎ ስትጠጣ ነበር። ምን ነው ቀኖ ብዬ ዘልዬ ገባው። ከዚህ ቀደም እንዲህ አይነት ነገር አላደርግም ብላ ቤተሰብ ፊት ቃል ገብታልኝ ነበር። ወንድሜም ጓደኛዋም እንዲመክሯት ነግሬያቸው ነበር። በተደጋጋሚ ቃል ገብታልኝ ነበር። ነገር ግን ቃሉን ስላልጠበቀችልኝ በዚያን ጊዜም እኔም ሰው ነኝና እንደዚህ አይነት ህይወት መኖር አልችልም፣ በተደጋጋሚ እያደረግሽ ስለሆነ ነገ ቤተሰብ ጠርቼ እንለያያለን አልኳት። ከዛ በሩን ለመክፈት ወደ በሩ ጋር ደረስኩ። እንደዛ ነው እንዴ ይስፋልክ ብላ ከፎቅ ላይ ዘለለች። እኔ ልይዛትም አልደረስኩም። መጮህ ብቻ ነበር የቻልኩት። ጮኩኝ። ልጆቹም ተነሱ። ያለው ነገር የተፈጠረው ይሄ ነው። ቀኖዬ ያደረገችኝ ነገር የለም። እሷን የምጎዳበት ምንም ምክንያት የለም። ተይ ብዬ መምከር ከመደገፍ ውጪም ያደረኳት ነገር የለም። እጄ ንጹህ ነው። ሽማግሌዎቹ ይህንን ይመልከቱልን፣ ከቤተሰቧ ጋር ግንኙነቴን ያስቀጥሉ ብዬ ነው የላኩት። ስለ ጉማም አልተወራም። እጄ ንጹህ ነው። የማወጣው ጉማ የለም።
እኔ በሷ ላይ ያጠፋሁት ወይም የጎዳሁት ነገር የለም። የደም ካሳ የምከፍልበት ነገር የለም። ነገር ግን የኦሮሞ አባገዳዎችና ሽማግሌዎች እውነቱን አይተው እንዲፈርዱልኝ፣ ይቅርታ እንዲያሰጡልኝ፣ ያለውን እውነት አይተው እንዲያረጋግጡልን፣ ከቤተሰብ ጋር ያለኝ ግንኙነትን መቀጠል ስላለበት አባገዳዎችን ልክ ያለው፣ የሀገር ሽማግሌዎችን ልክ ያለው። የላኩትም እነሱ ስለኔ ወይም ስለሌላ ሰው እንዲናገሩ ሳይሆን እኔም እውነት አለኝ፣ ልፋቴን እውነቱን እዩልኝ ብዬ ነው የኦሮሞ ሽማግሌዎችንና አባገዳዎችን የላኩት። ስለዚህ ሽማግሌ ጉዳዩን አይቶ እውነቱን ይቀበላል እንጂ የግለሰብን ፍላጎት አይከተልም ማለቴ ነው። ሽማግሌ የግለሰብን ፍላጎት ወይም እኔ የምፈልገውን ነገር አይከተልም፣ እውነቱን አይቶ ይቀበላል። ሽማግሌዎች ከፈጣሪ በታች እውነትን በማውጣት ላይ ስልጣን አላቸው። ፈጣሪም የሚወደውን እውነት ነው። ለዚህ ነው እኔም ሽማግሌ ላኩት። እሷ ላይ ያጠፋሁት ወይም የበደልኩት ነገር እንደሌለ ነው። ስለዚህ የደም ካሳ የምከፍልበት ምክንያት የለም።